እስኪ ከስምህ ጀምርና ኃላፊነትህ። እሺ ኑሩ መሐመድ ዑመር እባላለሁ። የደዋ ጨፋ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። አሁን አጠቃላይ የምንገኘው በሸክላ ቀበሌ ሚላሚሌ የስንዴ ክላስተር ላይ ነው። ይሄ የስንዴ ክላስተር እንግዲህ ሰፊ ክላስተር ነው። ይሄ ክላስተር እንደምታዩት ጉራማይሌ አይነት መጠን አለው። እነዚህ በአብዛኛው ከነስፋቱ ከነንቱኑ ይሄ ነገር ልዩነቱ የመጣው በዚህ በደንብ በሚያምረውና እዚህ ደግሞ በተወሰነ መልኩ ዝቅ ባለው መካከል ያለው የወቅት አንደኛው መሰረታዊ የሆነው የወቅቱ ነው፣ የዘር ወቅቱ ነው። ሁለተኛ የማዳበሪያ አጠቃቀምና የውሃ አጠጣጥ ችግር የሁለቱ ልዩነት ያመጣው እንጂ መሬቱ የአፈር አይነቱ ሁሉም ነገሩ ተመሳሳይ ነው እና አርሶ አደሩ በወቅቱ ወደ ስራ ቢገባ በሚፈለገው ሪኮመንድ በሚደረገው መሰረት ማዳበሪያ ቢጠቀምና ውሃ በአግባቡ ቢያጠጣ በዚህ መልኩ የሚያምር በሰው ቁመት ልክ የሆነ በጣም ልማታዊ የሆነ ስንዴ ማልማት ይችላል። ይሄ እንግዲህ ዝርያ ልዩነት የላቸውም። በእነዚህ በሁለቶቹ ስንዴዎች መካከል ምንም የዝርያ ልዩነት የለውም፣ የመሬት ልዩነት የለውም። ልዩነቱ ያለው የእንክብካቤ ማኔጅመንት፣ ውሃ ማጠጣት፣ ማዳበሪያ አጠቃቀም ልዩነት ነው ይሄንን ያመጣው የሚለውን ለማንሳት ነው። አመሰግናለሁ።